ዱቄት አለ፣ እንቁላል አለ፣ እዚህ ዘይት አለ፣ ስኳር አለ፣ የብርቱካን ጭማቂ አለ ማለት ነው። ቀጥሉ። እንቁላሉ ለብቻው ምትት በደንብ ታደርጋላችሁ። እዛ እንቁላሉን በጣም ከመታችሁ በኋላ ትንሽ ቫኒላ ከመታችሁ በኋላ ስኳር እንደዚህ ካቀላቀላችሁ በኋላ ዘይት ከዛ እንደዚህ ካቀላቀላችሁ በኋላ ብርቱካን እንደዚህ በጣም ካቀላቀላችሁ በኋላ እኔ ትንሽ ጨው ጨምራለሁ። ዱቄት እዚህ በወንፊት ትንሽ እዚህ ተጠቀሙና ዱቄቱ ላይ አንድ ቤኪንግ ፓውደር አንድ ማንኪያ እናረግና ከዛ እኔ ጨው እጠቀማለሁ። በነገራችን ላይ ጨው እና ብዙ ሰው ኬክ ላይ ጨው አይጨምርም። እኔ ግን ጨው ወዳለሁ። ከዛ እንደዚህ ትጨምራላችሁ። ዱቄት ሁለት ብርጭቆም ይሆናል፣ አንድ ተግማሽም ሊሆን ይችላል። ብቻ እንዴት እንደዚህ ልክ ካቀላቀላችሁ በኋላ ከዛ እዚህን ዘይት ተቀቡትና ዱቄት ትንሽ ረጨት ያኔ መክ እዚህ ካቀላቀላችሁ በኋላ እንደዚህ ዛጭ ታረጉታላችሁ። በመሃል ጁስ እየጠጣን ነው የምንሰራው እና እንደዛ ሰራውን ዳይ 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 እና ኬካችን ይሄን ይመስላል። እስኪ መብሰሉን እናረጋግጥ። አይ በስሏል። ኬካችን ይሄን ይመስላል። ያቃጥላል ያቃጥላል። እና ኬካችን ይሄን ይመስላል። አሁን ደግሞ ቆርሰን እናየዋለን። እስኪ እንቁረሰው። እስኪ ኦ ማሻአላ ሶፍት የመሰለ ወላሂ እዚህ ላይ እንዳለስከ እዚህ ሹፍ ላይ ወላሂ ላዚም በጣም የሚያምር ኬክ ነው የተጋገረው እና